ቬክተርስ ኤንድ ትራንስፎርሜሽን ኦፍ ዘ ፕሌን ነው የምናየው። ኢንትሮዳክሽን ላይ ስለ ቬክተር የምናውቀው ነው። ዘ ሜዠርመንት ኦፍ ኤኒ ፊዚካል ኳንቲቲ ኢዝ ኦልዌይስ ኤክስፕረስድ ኢን ተርምስ ኦፍ ኤ ነምበር ኤንድ ኤ ዩኒት። ማንኛውም ፊዚካል ኳንቲቲ ሜዠርድ ሲደረግ ቁጥር አለው፣ ለቁጥሩ ደግሞ ዩኒት አለው። ለምሳሌ ርዝመት ከሆነ ርዝመቱ 5 ሜትር ከሆነ 5 ሜትር ምን አለው? ቁጥር አለው ነምበር። ከዛ ለዛ ለሜዠርመንቱ ደግሞ ምን አለው? ዩኒት ሜትር። ሜትር ዩኒት ነው። ክብደት ከሆነ 3 ኪሎ ግራም ካለን ምንና ምን አለው? ነምበር አለው ዩኒት አለው። እና ማንኛውም ፊዚካል ኳንቲቲ ነምበር እና ዩኒት አለው። ኢን ፊዚክስ ፎር ኤግዛምፕል ዩ ካም አክሮስ ኤ ነምበር ኦፍ ፊዚካል ኳንቲቲስ ላይክ ፊዚክስ ላይ የተለያዩ ፊዚካል ኳንቲቲዎችን አይታችኋል። ሌንግዝ አሁን እንዳልኳችሁ፣ ርዝመት፣ ኤሪያ ስፋት፣ ማስ ክብደት፣ ቮሊዩም ይዘት፣ ታይም ጊዜ፣ ዴንሲቲ፣ ቬሎሲቲ፣ ፎርስ፣ አክሰለሬሽን፣ ሞመንተም እያለ የተለያዩ ፊዚካል ኳንቲቲዎችን እናውቃለን ፊዚክስ ላይ። ዘ ሞስት ኦፍ ዘ ፊዚካል ኳንቲቲስ ካን ቢ ዲቫይድድ ኢንቱ ቱ ካታጎሪስ። ዘስ አብዛኞቹ ሞስት ኦፍ ፊዚካል ኳንቲቲዎች በሁለት ክላስ ነው የሚመደቡት፣ በሁለት ካታጎሪ። እነሱም ፊዚካል ኳንቲቲስ ሃቪንግ ማግኒቲዩድ ኦንሊ፣ ማግኒቲዩድ ብቻ ያላቸው ፊዚካል ኳንቲቲዎች ስካላር ሲባሉ፣ ኳንቲቲስ ሃቭ ቦዝ ማግኒቲዩድ ኤንድ ዳይሬክሽን፣ ማግኒቲዩድም ዳይሬክሽን ያላቸው ደግሞ ቬክተር ይባላሉ። ማግኒቲዩድ ማለት መጠን ብቻ ያላቸው፣ ሳይዝ ብቻ ያላቸው። ቬክተር ሲባሉ ደግሞ ሳይዝ መጠንም አላቸው፣ አቅጣጫም ይፈልጋሉ። ለምሳሌ ርዝመትን ብንወስድ 5 ሜትር በቂ ነው። ይሄ 5 ሜትር ርዝመት 5 ሜትር ነው ርዝመቱ። ይሄ ምንድነው? መጠኑን ብቻ ነው የሚነግረው። ይሄ ስካላር ነው። ነገር ግን 5 ሜትር ወደ ዌስት ካልኩ፣ 5 ሜትር ወደ ምዕራብ፣ መኪናው 5 ሜትር ወደ ምዕራብ አቅጣጫ ሄደ ካልኩ ምን እየጨመርኩ ነው? ዳይሬክሽን። ዳይሬክሽን ሲገባበት ቬክተር ይሆናል። ዳይሬክሽን ሳይገባበት ስካላር ነው። ለምሳሌ ይሄ 5 ሜትር ምንድነው? ሌንግዝ ነው፣ ዲስታንስ ነው። ዲስታንስ ስካላር ኳንቲቲ ነው። 5 ሜትር ቱ ዘ ዌስት ሲሆን ምን እየገባበት ነው? ዳይሬክሽን እየገባበት ስለሆነ ምን ይሆናል? ይሄ ቬክተር ይሆናል። 5 ሜትር ቱ ዘ ዌስት ቬክተር ያለበት መጠን ዲስፕላስመንት ይሆናል። አያችሁ? ስለዚህ ስካላር እና ቬክተር እንዴት ላይ ያለው የሚለውን ለማወቅ ዳይሬክሽን አለው የለውም የሚለውን ጥያቄ መጠየቅ ነው። ዳይሬክሽን ከሌለው፣ መጠን ብቻ ከሆነ፣ ሳይዝ ብቻ ከሆነ፣ ማግኒቲዩድ ብቻ ከሆነ እሱ ስካላር ነው። መጠንም ወይንም ማግኒቲዩድም ዳይሬክሽንም ካለው ደግሞ ቬክተር ኳንቲቲ መሆኑን መረዳት ትችላላችሁ። ሶ ስካላር ኳንቲቲስ አር completely determined once the magnitude of the quantity is given። መጠን ካለ በቂ ነው ስካላር ለማለት። ቬክተር ደግሞ both magnitude and direction ያስፈልጋል። For example, wind movement is usually described by giving speed and the direction። የንፋስ እንቅስቃሴ አቅጣጫን ይፈልጋል። መጠኑም በምን ያህል ፍጥነት እየሄደ ነው፣ እንዲሁም አቅጣጫ። ለምሳሌ 20 ኪሎ ሜትር ፐር አወር ኖርዝ ኢስት፣ ንፋሱ በዚህ ፍጥነት በዚህ አቅጣጫ እየተጓዘ ነው። ይሄ ምንድነው? ቬሎሲቲ ነው። ቬሎሲቲ ምንድነው? ቬክተር ኳንቲቲ ነው። ምን አለው እዚህ ጋር? ስፒድ አለ። ሳይዙ ብቻ ከሆነ ስፒድ ነው፣ ዊንድ ስፒድ ፕላስ እዚህ ጋር ደግሞ ኖርዝ ኢስት ዳይሬክሽን። ስፒድ ከዳይሬክሽን ጋር ምን ይሆናል? ቬሎሲቲ ነው። ስፒድ ብቻውን ስካላር ነው። ስፒድ ከቬሎሲቲ ጋር ስፒድ ከዳይሬክሽን ጋር ሲሆን ቬሎሲቲ ይሆናል። ቬሎሲቲ ቬክተር ኳንቲቲ ይሆናል። ቤዝድ ኦን ዩር ናውሌጅ ክላሲፋይ ዘ ሜዠርስ ኦፍ ዘ ፎሎዊንግ ሲቹዌሽንስ አስ ስካላር ኦር ቬክተር። ስካላር ነው ቬክተር ነው ያላችሁ መልሱ። ኤ ላይ ዘ ዊድዝ ኦፍ ዩር ክላስሩም፣ የክላስሩማችሁ ርዝመት ምንድን ነው? ሌንግዝ ስካላር ነው። ስካላር። ዘ ፍላው ኦፍ ኤ ሪቨር ፍላው ሲያደርግ ወደ የት አቅጣጫ ፍላው ያደርግ ነው? ውሃው እየፈሰሰ ነው እንላለን፣ ወይም ወንዙ ይፈሳል። ወዴት አቅጣጫ ያለው?
ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን ምስራቅ። ስለዚህ አቅጣጫ ስለሚፈልግ ቬክተር እንለዋለን። ይሄ the number of students in your classroom በክላስሩማችሁ ላይ ያሉ የተማሪዎች ቁጥር 50 ከሆኑ 50 ነው አይደል የምትሉት? 50 ወደ ሰሜን ይባላል አይባልም። ይሄ አቅጣጫ አይፈልግም። በቃ መጠኑን ብቻ ነው። ሶ ስካላር the direction of your home from your school የቤታችሁ ዳይሬክሽን ከቤት ወደ ትምህርት ቤት ያለው ዳይሬክሽን ቬክተር ነው። ዳይሬክሽን አለበት። when an open door is closed when an open door is closed የተከፈተ በር ሲዘጋ ወዴት ነው የሚዘጋው? ምንገፋበት በኩል አለ አይደል? አቅጣጫ አለው። ስለዚህ ቬክተር እንለዋለን። when you move nowhere in any direction ሳትንቀሳቀሱ የትም ሳትንቀሳቀሱ ስትቀሩ ባላችሁበት እንዳላችሁ ስትሆኑ ምን የለም ዳይሬክሽን የለም። የትም አልተንቀሳቀሳችሁም ስካላር ነው። classify the following quantities as either vector or scalar ቬክተር ወይንም ስካላር እያላችሁ መልሱ። ዲስፕሌስመንት አይተናል። ዲስፕሌስመንት ምንድነው? ቬክተር ነው። ዲስፕሌስመንት ማለት ዲስታንስ ፕላስ ዳይሬክሽን ነው። ስካላር ፕላስ ዳይሬክሽን ዲስታንስ ዳይሬክሽን ሲጨመርበት ማለት ነው። ሶ ቬክተር ነው ይሄ። ዲስታንስ መጠን ብቻ ነው፣ አቅጣጫ አይፈልግም፣ ስካላር ነው። ስፒድ ስካላር ነው። ስፒድ ላይ ዳይሬክሽን ሲጨመር ቬሎሲቲ ይሆናል፣ ቬክተር ነው። ፍጥነት አሁን የመኪና ፍጥነት በ3 ሜትር ፐር ሰከንድ እየሄደ ነው ካልን ምንድነው ይሄ? መጠኑ ብቻ ነው። ይሄ ስፒድ ነው። በ3 ሜትር ፐር ሰከንድ ወደ ኖርዝ እየሄደ ነው፣ ወደ ሰሜን እየሄደ ነው ካልን አቅጣጫ ተጨመረበት። ስፒድ ፕላስ አቅጣጫ ምን ይሆናል? ቬሎሲቲ ቬክተር ነው። ወርክ ስካላር ኳንቲቲ ነው እንደምናውቀው። አክሰለሬሽን ደግሞ ቬክተር ነው። ኤሪያ ያው ስካላር መጠን ነው፣ ዳይሬክሽን አይፈልግም። ታይም ጊዜ ዳይሬክሽን ይፈልጋል አይፈልግም? 3 ሰከንድ ነው። 10 ደቂቃ ወደ ሰሜን አይባልም። ስካላር ነው። ዌይት ዳይሬክሽን ይፈልጋል። ወደ ታች ነው ወደ ላይ ነው የሚለው ቬክተር ነው ዌይት። ቮሊዩም መጠን፣ ይዘት አቅጣጫን አይፈልግም። 20 ሊትር ነው ካለ 20 ሊትር ወደ ደቡብ ይባላል፣ 20 ሊትር ወደ ግራ አይባልም። ስካላር ነው። ዴንሲቲ ስካላር ኳንቲቲ ነው። ፎርስ አሁን ይሄን ሳጥን ገፋውት ብል ወዴት? በዚህ ሳጥን ላይ 5 ኒውተን ፎርስ አስገባው ብል ወዴት ነው የምትሉት? ምክንያቱም ያ ፎርስ የሚሰራው ስላለ ወደ ግራ ነው የገፋው፣ ወደ ቀኝ ነው፣ ወደ ግራ ነው የገፋው የሚል ጥያቄ ይነሳል። ስለዚህ ቬክተር ነው። ሞመንተም ቬክተር ነው። የሆነ ማስ ያለው ኦብጀክት በሆነ ዳይሬክሽን ሲጓዝ ማለት ነው። ሞመንተም ማስ ታይምስ ቬሎሲቲ ነው። የሆነ ማስ ያለው ኦብጀክት በሆነ ፍጥነት ሲጓዝ ወዴት እየተጓዘ ነው የሚለው ወሳኝነት አለ። ወደ ቀኝ ሲጓዝ ሌላ ስራ ነው የሚሰራው፣ ወደ ግራ ሲጓዝ ሌላ ስራ ነው የሚሰራው። ቬክተር ነው። ቴምፕሬቸር ስካላር ነው። 20 ዲግሪ ሴንቲግሬድ ወደ ደቡብ አይባልም። ማስም ስካላር ነው። መጠን 5 ኪሎ ግራም አለቀ። ስካላር ነው ማስ። እንደዚህ መመደብ እንችላለን። ሶ ቬክተርስ ኤንድ ስካላርስን ስናይ የምናውቀው ነው። ስለ ስካላር እና ቬክተር አውርተናል። እዚህ ግሩፕ ወርክ ላይ ዲስከስ ዘ ሪፕሬዘንቴሽን ኦፍ ቬክተርስ አስ ኮኦርዲኔት ፖይንትስ። ያው በኮኦርዲኔት ፖይንት ሊገለጽ ይችላል ቬክተር በኤክስ ኮማ ዋይ። ቬክተር ቪ ኤክስ ኮማ ዋይ ሊገለጽ ይችላል። ኤንድ አስ ኮሉመን ቬክተር፣ እንደ ኮሉመን ደግሞ ከላይ ወደ ታች ቬክተር ኤክስ ዋይ ወደ ታች ሊገለጽ ይችላል 2 ዳይሜንሽናል ሲሆን። ዲስከስ ኢኳሊቲ ኦፍ ቬክተርስ ኤንድ ጊቭ ኤግዛምፕልስ። ቬክተሮች እኩል ናቸው፣ የቬክተሮችን እኩልነት ኤግዛምፕል ሰጡ ይላል። ለምሳሌ ቬክተር 4,5 ካለ ይሄ ከምን ጋር እኩል ይሆናል? ቬክተር 1,2 ፕላስ ቬክተር 4ን ለመስጠት ከ1 ጋር 3,2 ለመስጠት 3 ምንድነው? ኤክሱ ከኤክስ ጋር ይደመራል። 1 + 3 4 3 + 2
5 ይሆናል። በዚህ አይነት የቬክተርን ኢኳሊቲ ማየት እንችላለን። when is a vector said to be represented in standard form? ቬክተር በስታንዳርድ ፎርም ተጻፈ የሚባለው ቬክተሩ በኤክስ ኮማ ዋይ ፎርም ሲጻፍ ነው። ይሄ ቬክተር ስታንዳርድ ፎርም ይባላል። ለምሳሌ እዚህ ጋር ቬክተር 3 4 በኩልማን ቬክተር ተሰጥቶናል። is a vector whose initial point is the origin then find initial poinቱ ምን የሆነ origin የሆነ origin ማለት initial poinቱ 0.0 ነው ማለት ነው። የሆነ አሁን የዚህን ኮምፖነንቶችን አገኙ ነው። የቬክተሩ ኮምፖነንቶች እነማን ናቸው? ኤክስ ኮምፖነንት ዋይ ኮምፖነንት ነው አይደል ያሉት 3 እና 4 ናቸው። the components of the vector are 3 and 4 ማለት ይቻላል። the magnitude of v የv ማግኒቲዩድ ምን ይሆናል? እዚህ ጋር አሁን ኢኒሻል ፖይንቱ ስንት ነው አለን? 0.0 ቬክተሩ ያለበት 3.4 ያ ማለት በኮኦርዲኔት ሲስተም ላይ ስንስል ኢኒሻሊ የት ነው ኦሪጂን 0.0 0.0 ከዛ ቬክተሩ ደግሞ 3 4 ነው። ያ ማለት በኤክስ ወደ 3 1 2 3 በዋይስ ወደ 4 1 2 3 4 ስለዚህ 4 እና 3 የሚገናኙበት ቦታ እዚህ ጋር ነው 3.4 ማለት። ስለዚህ አሁን ቬክተሩ ሲሳል እንዴት ነው? ከኦሪጂን ነው ኢኒሻል ኦሪጂን ነው። ይሄ እኮ ነው ላይን ቬክተሩ ይሄ ነው። አሁን የዚህ ማግኒቲዩድ ተፈለገ። ማግኒቲዩድ ማለት ነው የዚህ ርዝመቱ ስንት ነው ነው። አሁን የዚህን ርዝመት ለማግኘት ምን ማወቅ አለብን? በኤክስ ምን ያህል ሄዷል? በኤክስ ስንት ነው ሄደው? 3 ነው። ወደ ዋይ ደግሞ 4 ነው። ስለዚህ ምን ተፈጠረ? ራይት አንግል ትሪያንግል። ስለዚህ ምን እንጠቀማለን? ፓይታጎረስ ቴዎረም። ምን ለማግኘት? የዚህን ሳይዝ ለማግኘት የቬክተሩን ይሄ ማግኒቲዩድ ኦፍ ቬክተር ለማግኘት። ስለዚህ ምን ይሆናል? በፓይታጎረስ ቴዎረም መሰረት 3 ሳይዶች ካሉ ይሄ ኤ ይሄ ቢ ይሄ ሲ ቢሆን ረጅሙ ሳይድ ሃይፖተነስ ስኬር ከማን ጋር እኩል ነው? ከሁለቱ አጫጭር ሳይድ ስኬር ድምር ጋር ረጅሙ ሳይድ ሲ ስኬር ከሁለቱ አጫጭር ሳይዶች ድምር ጋር እኩል ነው። ከዚህ ሲ ምን ይሆናል? ራዲካል ውስጥ እናስገባ ስኬር በራዲካል ይጠፋል። ሲ ምን ይሆናል? ራዲካል ኤ ስኬር ፕላስ ቢ ስኬር ነው የሚሆነው። እዚህ ጋር እንደ ሲ ቬክተሩ አለን። ስለዚህ ቬክተሩ ማግኒቲዩድ ምን ይሆናል? ራዲካል ኤ ስኬር 3 ስኬር ፕላስ ቢ ስኬር 4 ስኬር 3 ስኬር ፕላስ 4 ስኬር 9 ፕላስ 16 ራዲካል 25 ራዲካል 25 ስንት ይወጣል? ማግኒቲዩድ ኦፍ ቬክተር 5 ይወጣል። ከዚህ እስከዚህ ያለው ርዝመት ስንት ነው? ማግኒቲዩዱ 5 ነው። the magnitude of v is 5 ብለን መስራት እንችላለን። the direction of v የv ዳይሬክሽን እንግዲህ ከኦሪጂን ተነስቶ እንዲህ ነው አይደል የሄደው። ስለዚህ እዚህ ጋር ከሆሪዞንታል ያለው አንግል ነው ቴታ ነው ዳይሬክሽን የሚባለው። ስለዚህ ቴታን ስናይ ምንና ምን አለን እኛ? ለቴታ ፊት ለፊት ኦፖዚት አለ 4 አለ፣ ከታች ደግሞ አጃሰንት አለ። ኦፖዚት እና አጃሰንትን የሚይዝልን ማን ነው? ታን ቴታ። ታን ቴታ ምንድነው? ኦፖዚት ኦቨር አጃሰንት። ስለዚህ ታን ቴታ ኢኳል ቱ ስንት ይሆናል? ኦፖዚት ስንት ነው? 4 ኦቨር አጃሰንት 3። ከዚህ ቴታ ምን ይሆናል? ቴታ ኢኳል ቱ ታን ወደዛ ሲሄድ ታን ኢንቨርስ ኦፍ 4 ኦቨር 3 ይሆናል። ይሄ ዳይሬክሽኑ ነው። ዲስክራይብ ስካላር ኢን ቬክተር ኳንቲቲስ ፍሮም ዩር ሰራውንዲንግ። አካባቢያችሁ ላይ ካለው ስካላር ነው ቬክተር ኳንቲቲ ነው እያላችሁ መልሱ። ያም መመለስ ነው። a quantity described by its magnitude ብቻ described የሚደረግ ምን ይባላል ብለናል? ስካላር ኳንቲቲ ይባላል። both magnitude and direction ያለው ደግሞ ቬክተር ኳንቲቲ እንደሚባል አውርተናል። ስካላር ኳንቲቲ ኤግዛምፕል ማስ ታይም ቴምፕሬቸር፣ ቬክተር ኳንቲቲ ቬሎሲቲ አክሰለሬሽን ይቀጥላል አለ። ሪፕሬዘንቴሽን ኦፍ ቬክተር እንዴት እንገልጻለን? ኮኦርዲኔት ፎርም ኦፍ ቬክተር ኢን ኤ ፕሌን ኢፍ ቬክተር ቪ ኢን ዘ ፕሌን ሁዝ ኢኒሻል ፖይንት ኢዝ ኦሪጂን። ኢኒሻል ፖይንቱ ምን ከሆነ 0.0 ኦሪጂንን ውስጥ ተርሚናል ፖይንት ኤክስ ዋይ ከሆነ
then the coordinate form of v is given by v equal to x, y የቬክተሩ ኢኒሻል ፖይንት የት ኦሪጂን ከሆነ ኦሪጂን ማለት 0,0 ሆኖ ተርሚናል ፖይንቱ የሆነ ኤክስ የሆነ ዋይ ያ ማለት በኤክስ የሆነ ያህል ተጉዞ በዋይ የሆነ ያህል ተጉዞ ያም ሁለቱን ስናገናኝ ምን ይሆናል? ያ ፖይንት ምን ይሆናል? ኤክስ ኮማ ዋይ ይሆናል። ስለዚህ ይሄ እንዴት ይገለጻል? የዚህ ቬክተር ከኦሪጂኑ እስከዛ ፖይንት ያለው ነው። ቬክተሩ ይሄ ነው። ማግኒቲዩዱን ማግኘት ይቻላል። ስለዚህ ቬክተሩ ምን ይሆናል? ቬክተር ኢኳል ቱ ተርሚናል ፖዚሽን ኤክስ ዋይ ነው፣ ኢኒሻል ፖዚሽን 0 ነው። ስለዚህ ኤክስ ማይነስ 0 ኮማ ዋይ ማይነስ 0 ነው። ስለዚህ ቬክተሩ ምን ይሆናል? ኢኒሻሉ 0 ስለሆነ ነው ኤክስ ኮማ ዋይ ይሆናል። ነገር ግን ኦሪጂን ባይሆን ኢኒሻል ፖይንቱ እንደዚህ ሆኖ ኢኒሻል ፖይንቱ የሆነ እዚህ ጋር ቢሆን ተርሚናል ፖይንቱ ደግሞ እዚህ ጋር ቢሆን ምን አለው ማለት ነው? ይሄ ኢኒሻል ፖይንቱን x1 y1 ብንል ተርሚናል ፖይንቱን x2 ኮማ y2 ብንል ቬክተሩን ስናሰምር እንዲህ አይነት ቬክተር እናገኛለን። ሶ ቬክተሩ ሲገለጽ ምን ይሆናል? ቬክተር ኢኳል ቱ x2 ማይነስ x1 ኮማ y2 ማይነስ y1 ማይነስ y1 ነው የሚሆነው። የቬክተሩ መጠን ይሄ ርዝመቱ ስንት ነው ከተባለ ማግኒቲዩድ ኦፍ ቬክተር መስራት ነው። ማግኒቲዩድ ኦፍ ቬክተር ምን ይሆናል? ራዲካል ውስጥ የኤክሱ ዲፈረንስ x2 ማይነስ x1 ስኩዌር ፕላስ y2 ማይነስ y1 ስኩዌር ነው። ለምን የዚህ ማግኒቲዩድ ስሩ ከተባለ ምንድነው? ኤክስ ኮምፖነንት አለ ወደ ሆሪዞንታል፣ ዋይ ኮምፖነንት ደግሞ ወደ ቨርቲካል አለ። ስለዚህ ኤክስ ኮምፖነንት ከዚህ እስከዚህ ያለው ስንት ነው? ይሄኛው x1 ነው፣ ይሄኛው x2 ነው። ስለዚህ ይሄ ርዝመት ስንት ይሆናል? x2 ማይነስ x1 ይሆናል። ዋይ እዚህ ጋር ስንት ነው? y1 ነው። ያው እዚህ ጋር ካለው ጋር እኩል ነው። y1 ነው። እዚህ ጋርስ ወደ ላይ y2 ነው። ሶ ከዚህ እስከዚህ ያለው ርቀት y2 ማይነስ y1 ነው። አሁን ይሄ ርዝመት ከተፈለገ ከዚህ እስከዚህ ያለው ርዝመት ከተፈለገ በፓይታጎረስ ቴዎረም ቪው አለ ረጅሙ ወይንም ሃይፖተነስ ስኩዌር v ስኩዌር ኢኳል ቱ አንደኛው ሳይድ x2 ማይነስ x1 ስኩዌር ነው ፕላስ ሁለተኛው ሳይድ ይሄ y2 ማይነስ y1 ስኩዌር ነው። ሶ v እንዲቀር ራዲካል ውስጥ እናስገባ ስኩዌር በራዲካል ይጠፋል። v ኢኳል ቱ ራዲካል x2 ማይነስ x1 ስኩዌር ፕላስ y2 ማይነስ y1 ስኩዌር የሆነበት ምክንያት በዚህ ነው። ኦሪጂን ካልሆነ ማለት ነው። ኦሪጂን ከሆነ ጀስት እንደዚህ ይሆናል። ቬክተሩ x ኮማ y ይሆናል። ማግኒቲዩድ ኦፍ ቬክተሩስ ምን ይሆናል? ራዲካል x ስኩዌር ፕላስ y ስኩዌር ይሆናል። the numbers x and y are called components. x እና y ምን ይባላሉ? ኮምፖነንቶች ናቸው። x ኮምፖነንት y ኮምፖነንት ይባላሉ። ወይንም coordinates of v ይባላል። የv ኮኦርዲኔቶች ይባላሉ። if both the initial and terminal points lie at the origin then v is the zero vector and is given by v 0,0 የቬክተሩ ኢኒሻል ፖይንቱም እዚህ ከሆነ ተርሚናል ፖይንቱም እዛው ከሆነ ቬክተሩ ምንድነው? ተርሚናል ማይነስ ኢኒሻል 0 ማይነስ 0 ነው። ስለዚህ ቬክተሩ ምን ይሆናል? 0,0 ይሆናል። በዚህ አይነት መልክ ይገለጻል ወይንም በዚህ አይነት መልክ በኮሉመን መግለጽ እንችላለን። The above definition implies two vectors are equal if their corresponding components are equal. ሁለት ቬክተሮች ኢኳል ነው የሚባሉት ለምሳሌ x1 y1 ይሄ ቬክተር 1 አለ ቬክተር 2 x2 y2 አሁን ቬክተር 1 ከቬክተር 2 ጋር እኩል ነው ከተባለ ምንድነው ማለት ነው? የቬክተር 1 x ከቬክተር 1 ቬክተር 2 x ጋር ያ ማለት x1 ከx2 ጋር እኩል ነው። እንዲሁም የቬክተር 1 y ከቬክተር 2 y ጋር y1 ከy2 ጋር እኩል ነው ማለት ነው።
The following procedure can be used to convert the direct line segment to coordinate form and vice versa. የተሰጠንን ላይን ሴግመንት ወደ ኮኦርዲኔት ፎርም መቀየር እንችላለን እና ወደ ኋላ መመለስ እንችላለን። ለምሳሌ ሁለት ፖይንቶች አሉ p x1 y1 q x2 y2 እዚህ የነገርኳችሁ አይነት x1 y1ን p ብለን ብንወስድ x2 y2ን ደግሞ እዚህ ጋር q ብለን ብንወስድ then the coordinate form of the v represented by coordinate form vector v ወይንም ምን እንላለን pq እንላለን። ይሄ ቬክተር v ብለን የጻፍነው ምን መሆን ይችላል pq ከኢኒሻል ወደ ተርሚናል ኢኒሻሉ p ነው ተርሚናል q ስለዚህ pq ማለት እንችላለን። pq ብለን ስንጽፍ ምን ይሆናል ወይንም ቬክተር v ምን ይሆናል x2 x1 y2 y1 እንደሚሆን አይተናል። እንደዚህ ይሆናል እና ማግኒቲዩድንም እንዴት እንሰራለን ማግኒቲዩድ ኦፍ ቬክተሩን እንደዚህ እንደምንሰራ ነግሬያችኋል። if v x, y then v can be represented by the directed line segment in standard position from o0 to 0,0 q x y ቬክተሩ በዚህ አይነት መልክ ከተጻፈስ x y ተብሎ ከተጻፈ ቬክተሩ እንደዚህ ሲጻፍ ምንድነው ኢኒሻሉ ይሄ ነው ተርሚናል ይሄ ነው ያ ማለት ሶሪ ተርሚናሉ ይሄ ነው x2 y2 ነው ኢኒሻሉስ x1 y1 ነው x1 y1 ነገር ግን ቬክተሩ ዝም ተብሎ ቬክተር ኢኳል ቱ x, y ተብሎ ከተሰጠ ይሄ ምን ማለት ነው ተርሚናሉ xy ሆኖ ኢኒሻሉ 0,0 ስለሆነ ነው። ከተርሚናል ኢኒሻል አይደል የሚቀነሰው x ሲቀነስ 0 x y ሲቀነስ 0 y ስለዚህ ቬክተሩ x ከሆነ ኢኒሻሉ ኦሪጂን ነው ማለት ነው። አያችሁ find the coordinate form and the length of the vector v that has initial point እንዲያለው terminal point እንዲያለው coordinate ፎርሙን በx, y ፎርም ጻፉ ነው። ምንድነው የሚደረገው ተርሚናል ሲቀነስ ኢኒሻል ነው አይደል የምናደርገው ስለዚህ ተርሚናሉ ስንት ነው -2,5 ነው ስለዚህ ሲቀነስ ኢኒሻሉስ 3,-7 ነው ስለዚህ ቬክተር v ምን ይሆናል -2 -3 -2 -3 -5 ይሆናል 5 -7 ማይነሱን ፕላስ ያደርገዋል ይሄ ማይነስ 5 + 7 12 ስለዚህ ቬክተር ስታንዳርድ ፎርሙ ይሄ ይሆናል ወይንም ኮኦርዲኔት ፎርሙ ይሄ ይሆናል። ሌንግዙ ምን ይሆናል ማግኒቲዩድ ኦፍ v ስለዚህ ምን ይሆናል ማግኒቲዩድ ኦፍ v ራዲካል x ስኩዌር + y ስኩዌር ነው x ስኩዌር -5 ስኩዌር + y ስኩዌር 12 ስኩዌር -5 ስኩዌር ፖዚቲቭ 25 ምክንያቱም ኔጌቲቭ ስኩዌር ኔጌቲቭን ፖዚቲቭ ያደርገዋል ፕላስ 12 ስኩዌር 144 25 ሲደመር 144 169 ከራዲካል ሲወጣ 13 ስለዚህ ቬክተሩ የቬክተሩ ማግኒቲዩድ ስንት ነው 13 ነው። a directed line segment has a blank and a blank line segment ምን አለው ኢኒሻል ፖይንት አለው ተርሚናል ፖይንት አለው the magnitude of the directed line segment pq የpq ማግኒቲዩድ እንዴት ይጻፋል magnitude of pq ይጻፋል ዲኖት and ይሄ ምንድነው is its length ርዝመቱ ነው የዛ ቬክተር ርዝመቱ ነው። a vector whose initial point is origin initial point 0,0 origin ከሆነ can be uniquely represented by the coordinates of its terminal point pxy በተርሚናል ፖይንቱ ሊገለጽ ይችላል እና this is the blank ይሄ ምንድነው representation of vector ነው የቬክተሩ አገላለጽ ነው እና written vxy ተብሎ ነው የሚጻፈው ቬክተሩ ምክንያቱም ተርሚናል ሲቀነስ ኢኒሻል xy ነው የሚሰጠው where x and y are x እና y ምንድናቸው ኮምፖነንቶች ናቸው ኮኦርዲኔት ኮምፖነንትስ ናቸው የኮኦርዲኔት ኮምፖነንቶቹ ናቸው የማን የv the coordinate form of the vector with initial point p initial point p አለ terminal point ደግሞ q1 አለ is coordinate formu ምን ይሆናል pq ያው ከተርሚናል ኢኒሻል ነው የሚቀነሰው ከx x q1 - p1
ፒ ኪው ምን ይሆናል? q1 ማይነስ p1 ኮማ q2 ማይነስ p2 ይሆናል ኮኦርዲኔት ፎርሙ። ማግኒቲዩዱስ ምን ይሆናል? ማግኒቲዩዱ ያው ኤክስ ኮምፖነንቱ ይሄ ነው። q1 ማይነስ p1 ስኬር ፕላስ q2 ማይነስ p2 ስኬር ይሆናል። ራዲካል ውስጥ ማግኒቲዩዱ እንደዚህ ይመጣል። ዘ ኮኦርዲኔት ፎርም ኤንድ ማግኒቲዩድ ኦፍ ቬክተር v ዛት አዝ ኤ እንደዚህ ያለ ኢኒሻል ፖይንት ነው፣ ቢ ደግሞ ይሄ ተርሚናል ፖይንት ነው። ኮኦርዲኔት ፎርሙ ምን ይሆናል? መቀነስ ነው። ኮኦርዲኔት ፎርሙ ተርሚናል ፖይንት ከሆነ ተርሚናል ፖይንት ማይነስ ኢኒሻል ፖይንት፣ ተርሚናል ፖይንት 4,3 ነው ማይነስ ኢኒሻል ፖይንት 1,7 ነው። 4 ማይነስ 1 3 3 ማይነስ 7 ማይነስ 4። ስለዚህ ኮኦርዲኔቶቹ 3 ማይነስ 4 ነው። ማግኒቲዩድ ሌላ ምንድነው? ኮኦርዲኔት ፎርም ኤንድ ማግኒቲዩድ ነው አይደል ያለው። ማግኒቲዩድስ የዚህ ምን ይሆናል? ቬክተር v እንዲህ ከሆነ የዚህ ማግኒቲዩድ ራዲካል x ስኩዌር 3 ስኩዌር ፕላስ y ስኩዌር -4 ነው። y ስኩዌር 9 ፕላስ -4 16 ይሆናል 25 ይመጣል። ማግኒቲዩድ ኦፍ v ኢኳል ቱ 5